ካፋችሁ ተነስቶ አያውቅም ነው እንደዚህ ነው እኔ እኮ አሁንም ቢሆን እኮ ሙድ መያዝ አያቀተንም ሙድ እንይዛለን ቁጭ ብለን ሙድ እንይዛለን ግን በውስጥ በኩል የሚያለቅሱ ልጆች ያሳዝናሉ የማይገባቸው ልጆች ያሳዝናሉ የና አብሶ ደግሞ የሃይሚን 300 ለመግባት ምን ያህል እንደለፉ የለፉ ልጆች ሲያለቅሱ ቢያንስ ትንሽዬ የሆነ አይምሮ ካላችሁ መለስ በሉ ጭንቅላት የተሰጠን ለማሰብ ነው ጭንቅላት የተሰጠን ለማሰብ ነው ማሰብ ከቻልን ደግሞ የሰው ልጅ ፍላጎቱ ምንድነው የኦዲየንሶቻችን ፍላጎታቸው ምንድነው ፍላጎታቸውን እንዴት ነው እናሞላላቸው ኦኬ ኦዲየንስ ያልፈለገውን ነገር እንዴት ነው ምናስወግደው ብላችሁ ማለት አለባችሁ እንጂ እናንተ አገር ላይ ቁጭ ብላችሁ እኛ በሰው ሀገር ቁጭ ብለን ጦርነት መጣ አልመጣ እያልን እዚህ ጋር እናንተን ለማሳደግ እንጥራለን እናንተ ላያችን ላይ ትሯሯጣላችሁ እንዴ ሌላውን አታሳድጉ አይደለም ግን ደስታውን ስጡና ከዛ ወደ ስራው ሂዱ አለቀ ይሄንን ነው የምንላችሁ በቃ ኦዲየንስን ይሄን እንደዚህ አንጨርጭሩ አሁን እኔ ዛሬ ብትሰደቡ ብትገለበጡ ትክክል ናቸው በትክክለኛው መንገድ ነው በቃ አሁን ዛሬ ብትረገጡ ብትሰደቡ ትክክል ነው ያደረገው ይሄ ኦዲየንስ ልክ ደግሞ አውቃችሁ ነው እርግጠኛ ነኝ ይሄን ስራ የምትጀምሩት ኦዲየንሱ ሆ ብሎ የሚነሳው በእሷ ደስታ ቀን ስለሆነ ስለምታውቁት ነው መሰለኝ ልክ የእሷን ደስታ እናከብራለን ምን አይነት ደስታ ነው የሚገባት ደስታውን በቃ እንካፈላለን አብረን ስንል መታችሁ ጭንቅላታችንን ይዛችሁ አናታችንን ትላላችሁ ለምን ኦዲየንሱ አሳዝናችሁ ውዴታችሁን በተግባር አድርጉት ይሄንን ነው የመጨረሻ ኦዲየንስ ክብር ለኦዲየንስ ክብር ይኑራችሁ በአፋችሁ የምታወሩትን ነገር በተግባር አምጡት በቃ የተግባር ሰው እኛ እንወዳችኋለን ከናንተ ሌላ ማንንም የለንም ብላችሁ እዚህ ድረስ አምጥታችኋል አይደለ ክብር ስጡን እስቲ ክብር ምን አይነት እንደሆነ መቼስ ለእናንተ እናስረዳችሁ ክብር ስጡን ክብር የሚባለውን ሰው አሳዩን ይሄን ያህል ጅል አይደለንም ወይ ማህይብ አይደለንም ስራውን በተቻላችሁ መንገድ በስራ ሂዱ ሰርፕራይዙን ባለበት መንገድ አስኪዱት ምታስኬዱትን እቅዳችሁን ራሱ አቅዳችሁ ተስተካክላችሁ ተጓዙ ምክንያቱም እችን ዝም ብላችሁ አንተ 350 ለመግባት እኮ 350 ለመግባት ትንሽ ቀን ይቀርካል ትግስት በቃ 300 ገብታ ስራ መጀመር ማለት ምን ማለት ነው ይሄ ንቀት ነው ንቀት ምን ያመጣል ኦዲየንሶቻችን የፈለገውን አውርቶ ገስቱ ላይ ተቀምጦ እንደፈለገ ያወራል እንደፈለገ ይሰድበናል እኛ ለምደናል ምንም አታመጡም ነው ረግጬ ነው ምነግራችሁ እንደዚህ ብላችሁ ነው ሐሳባችሁን ራሳችሁ ጭንቅላታችሁን አሳምናችሁ የመጣችሁት ማለት ነው አይደለም የሰው ልጅ ክብር ይገባዋል ክብር ስጡን እኛ ለእናንተ ክብር ሰተን 350 እንድትገቡ እዚህ ጋር አፈርድሜ ለገባው ኦዲየንሶቻችሁ ክብር የሚባለውን ሰው አሳዩት ክብር ለሚገባው ክብር ምክንያቱም ወርቅ ያለ ቦታው ድንጋይ ነው የቴዲ አፍሮን ዘፈን ስሙት አሁን የተለቀቀው ውዴ ወርቅ ያለ ቦታው ድንጋይ ነው ያለ ቦታችሁ የመጣችሁ ጊዜ ድንጋይ ሆናችሁ ትወረወራላችሁ ወርቅ ሆናችሁ እንደተንጠለጠላችሁ አንገት ላይ ወርቅ ሆናችሁ እንደተንጠለጠላችሁ ድንጋይ ሆናችሁ እንዳትወረወሩ ራሳችሁን ቆም ብላችሁ አስቡ ቆም ብላችሁ ገምግሙ ማስተዋል ይኑራችሁ ቴንኪው ካጠፋው ኮሜንታተር የተሳደባችሁ ቴንኪው ኧረ ትክክለኛ መልእክት ነው ያስተላለፍሽው ትክክለኛ መልእክት ነው ጊዜውን የጠበቁ በትክክል ጨረሳችሁ ውዶች ከጨረሳችሁ ወደ ጨዋታችን እንድንሄድ አይ እንትኑን በደንብ ያስተካክሉ ስራውንም በደንብ ያስተካክሉ እነሱን የማይመጥነው ሁሉ ጊዜ ከልጆቹ ጋር በህብረት ራሱ የሆነ ድራማ ነገር መስራት ትችላላችሁ ከጓደኞቻችሁ ጋር ስራ አትስሩ አላልንምኛ ግን እናንተን የማይመጥን ኦዲየንሶቻችሁ ምን እንደሚወዱ ምን እንደማይወዱ ጠንቀቃችሁ ታውቃላችሁ እናንተ በደንብ ነው የምታውቁት ምክንያቱም ኦዲየንስ ብዙ ጊዜ ያንቺ ባል እስቲ እኔ ልጠይቅሽ ያንቺ ባል ኦኬ አንድ ቤት ምትኖሩ ጓደኛህን ወዳታለው ሚስትህን ለኔ አሳልፈ ስጠኝ እሷ ቃናት እንደሰጥቶ ሄደው አንዴ ከዛው ሰዳት ለምን ዘይና ሰጠው ማንደኛው አንተ
ሃይሚ እየጠየቅሽኝ አይደል? ይሄ ነገር እንደመሰሽ ባለፈው እሷ አዩ እንደዛ ስታናግራት በቃ ትቼልሻለሁ ስላለቻት እንደዛ እኮ መስራታቸው ነው። አዟድሮ ግን እባክሽ ባለ ኮሜንቱ ሃይሚ ታውቃለህ ሃይሚ አታውቅም ብሎ ነገር የለም። በፊትም ስራ ነው የምትሰሩት፣ አሁንም ስራ ነው ግን ይታወቃል። ግን በፊትም እናንተን አይመጥናችሁም ብሎ ህዝቡ በየአቅጣጫው በየገስቱ ጮኋል። አሁንም ቢሆን ለሃይሚ የሚመጥናት ነገር አይደለም ሰጣችሁ እየሰራችሁ ሁለታቸውም ያውቃሉ። ሃይሚም ብሩኬም እኔ ስለማውቁ አይደለም በቃ እሷ የምትሰራው ስራ ይሄው እያሰደባት ነው። ይሄ በየቦታው እየተሰደበች ነው። ኦኬ ውድ እሱም እየተረገጠ ነው እሷም እየተረገጠ ነው። ግን ሁለቱም ያውቃሉ። ሁለቱም ነገር የላቸውም። ስራቸው ነው ከተረገጡ ሁለቱም ይረገጡ። አንዱ ከፍ አንዱ ዝቅ ማንም አይረግጥ። ሃይሚ የሚረግጧትና የሚሳደቧት ሃይሚ ምን አደረገች? ሃይሚ አፈቅራለሁ አለች፣ ወድጃዋለሁ አለች። የሰው ልጅ ጭንቅላት ስራ ሁለቱም አሉበት። አለምሸት ስራ ሁለቱንም ነው ሁለቱንም ነው የሚያካትተው። ሁለቱም ናቸው አፈርድሜ መብላት